ሰላም እንዴት ናችሁ? እኔ ቃላብ ነኝ። ከዚህ በፊት እዚህ ሳይት ላይ ስለዚህ ሳይት ሙሉ መግለጫ በሌላ ቪዲዮ ሰርቼላችሁ ነበረ። አሁን የምገኘው ቦሌ ደንበል ጋዜቦ ሪያሊቲ ሪል ስቴት ዲፕሎማት ቁጥር 1 አፓርትመንት ላይ ነው። ዛሬ የመጣሁት ስለዚህ ሳይት ላሳያችሁ ሳይሆን ከዚህኛው አጠገብ እዚህ ላይ ሳይገዙ ያመለጣቸው ሰዎች በጠየቁት መሰረት ሪያሊቲ ሪል ስቴት አዲስ ሳይት ከዚህኛው ሳይት አጠገብ በሚባል ደረጃ አሁን ላይ በመሸጥ ላይ እንገኛለን። ግንባታም ኦልሬዲ ተጀምሯል። ስለሱ ሳይት በቂ የሆነ መረጃ በደንብ ሰጣችኋለሁ። ወደዛ እንሂድ። እንግዲህ እንደምታዩት 10 ሜትር ቢሆን ነው በሁለቱ መካከል ያለው ልዩነት። በ10 ሜትር ርቀት ላይ ሪያሊቲ ሪል ስቴት ዲፕሎማት ቁጥር 2 አፓርትመንቱን በመገንባት እንገኛለን። በሽያጭ ላይም እንገኛለን። ስለዚህ አካባቢ ስነግራችሁ እዚህ አካባቢ ላይ 2 ኢንተርናሽናል ትምህርት ቤቶች ይገኛሉ። ከቦሌ ደንበል ወደ አፍሪካ ህብረት በሚወስደው ወደ ቡልጋሪያ የሚወስደው አስፋልት ላይ የሚገኝ ሳይት ነው። በጣም ቆንጆ ተደርጎ እየተሰራ ያለ ግራውንድ ፕላስ 17 3 ቤዝመንት ያለው በውስጡ ስቲም፣ ሳውና፣ ጂምናዚየም ልክ ከዚህ በፊት እንዳሳየዋችሁ በዛኛው አፓርትመንት ላይ ያሉት ተጨምረው ከዛ በተጨማሪ ደግሞ እዚህ አፓርትመንት ላይ ባለ 1 መኝታ 86 ካሬ ይገኛል። ከዛኛው ለየት የሚያደርገው እዚህኛው ላይ ባለ 1 መኝታ መኖሩ ነው። ይሄ ባለ 1 መኝታ 2 ባልከኒ ያለው በጣም ቆንጆ የሆነ አፓርትመንት ነው። ከስር እዚህ ጋር ያለውን የፍሎር ፕላን አስቀምጥላችኋለሁ። ከዛ በተጨማሪ ባለ 2 መኝታ 137 ካሬ፣ 139 ካሬ፣ 121 ካሬ እንዲሁም 150 ካሬ አማራጮች አሉ። እንዲሁም ባለ 3 መኝታም እዚሁ ላይ ይገኛል ማለት ነው። ይሄኛው በዚህ ሳይድ ያለው የሚያየው ቀጥታ ወደ ቦሌ ወደ ጋዜቦ አደባባይ ነው። በጀርባ በኩል ደግሞ ያለው ወደ ለገሃር ወደ ሳር ቤት የሚያየው ወደ አፍሪካ ህብረት የሚያየው ቤቶች ናቸው ያሉት ማለት ነው። ወደ ውስጥ ገብተን ደግሞ አሁን ላይ ያለበትን ፕሮግረስ አሳያችኋለሁ። እንግዲህ ሪያሊቲ ሪል ስቴት ስናስረክበው በሴሚ ፊኒሽድ ነው። በፉል ፊኒሽድ ማድረግ ትችላላችሁ። ነገር ግን በሴሚ ፊኒሽድ ስትገዙ ድርጅቱ የደረጃውን የሊፍቱን ሌላ የጋራ መጠቀሚያዎችን ስቲምና ሳውናውን ጨምሮ እንዲሁም ክለባውስ ይኖረዋል። ኢቨንት ምናምን ካላችሁ የምታዘጋጁበት ክለባውስ ማለት ነው። የነሱ እንዳለ ሙሉ ለሙሉ ፊኒሺንግ እኛ ጨርሰን ነው የምናስረክባችሁ ማለት ነው። እንግዲህ ይህንን ሳይት ከጀመርነው 15 ቀን ሆኖታል። አሁን ላይ የፋውንዴሽን ስራ እየተሰራ ይገኛል። እንደምታዩት ዙሪያው ላይ የፓይል ፋውንዴሽን ተቀብሮ ቁፋሮ እየተካሄደ ነው። እዚህ ላይ እንግዲህ 3 ቤዝመንት ነው ያለው። እዚህ 3 ቤዝመንት ላይ እያንዳንዱ ቤት አንዳንድ ፓርኪንግ ይኖረዋል። ሌላው ደግሞ ያልነገርኳችሁ ባለ 1 መኝታው 86 ካሬው የራሱ የሆነ የፓርኪንግ ስፔስ አለው። ይሄ ሌሎች ሪል ስቴት ድርጅቶች ጋር ያልተለመደ ነው። ፓርኪንግ ባለ 1 መኝታ ላይ ብዙ አይገኝም ማለት ነው። እስቲ ወርታችሁ ወርደን ደግሞ እንየው። እንደምታዩት እንግዲህ አሁን ይሄ የፓይል ፋውንዴሽን ያልኳችሁ እንደ ምሰሶ የቆመው የፓይል ፋውንዴሽን ነው። የመጀመሪያው የፋውንዴሽን ስራ ሲሰራ ይሄ ነው የሚሰራው። ወደ ታች 3 ቤዝመንት ይኖርታል። ይሄ የመጀመሪያው ቤዝመንት ነው። ስለዚህ 2 ሌላ ቁፋሮ ይኖራል ማለት ነው። እንግዲህ በ2 ዓመት ከ6 ወር የሚጠናቀቅ ሳይት ነው ይሄ ሳይት። አከፋፈሉም የዛኔው ያክል ቅድመ ክፍያ 10% ከፍላችሁ የቀረውን ደግሞ የግንባታ ሂደቱን እያያችሁ ወይንም ደግሞ በየ3 ወሩ በማድረግ በጊዜ ሂደት በማድረግ ከሁለቱ አንዱ በአማራጭ በደስ በሚመቻችሁ መንገድ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ የሪያሊቲ ሪል ስቴት 12ኛው ፕሮጀክት ነው። ከዚህ ውጪ ደግሞ ቦሌ መድኃኒዓለም ሸገር ህንጻ ጀርባ ላይ በፍሎር 3 ቤቶች ብቻ ያሉት ሳይትም አለ። ስለሱ ደግሞ በቀጣይ ላይ ቪዲዮ ሰራላችኋለሁ። አሁን ግን ይሄ አካባቢ ለኢንቨስትመንት በጣም አመቺ፣ ለመኖሪያም ደግሞ አካባቢው ላይ የሚሰሩ ቤቶች የሚኖሩ ነዋሪዎች በጣም ሰላማዊና ደስ የሚል አካባቢ ነው ለመኖርና ኢንቨስትመንት የምታስቡ ሰዎች ነገ ከነገ ወዲያ ለማከራየት የምታስቡ ሰዎች በጣም በጥሩ ዋጋ የሚከራይ አይነት ነው። እንደነገርኳችሁ ከጀርባ ያለው ቤት ላይ ባለ 2 መኝታ እስከ $2500 እየተከራየ ይገኛል። እዚሁ ሪያሊቲ ሪል ስቴት የሰራ ነው ማለት ነው።
ስለዚህ ኢንቨስት አድርጋችሁ ጥሩ ገንዘብ ማግኘት ወይም ጥሩ ኑሮ መኖር ትችላላችሁ። ተጨማሪ መረጃ ለማግኘት ደግሞ ከታች ያለውን ስልክ ቁጥር ተጠቅማችሁ እኛን ኮንታክት ማድረግ ትችላላችሁ። በዋትስአፕ፣ በቴሌግራም፣ በተለያዩ አፕሊኬሽኖች ቀጥታን በመደወል እኛን ማግኘት ትችላላችሁ። ስለሰጣችሁኝ ጊዜ በጣም አመሰግናለሁ። ቃላብ ነበርኩኝ ከሪያሊቲ ሪል ስቴት። መልካም ጊዜ